ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። እኛ ከዚህ በኋላ ህዝባችንም እንዲበጠበጥ ደሙ እንዲፈስ ይሄ ሰራዊታችን እኮ ጫማውን አውልቆ እፎይ ያለበት ጊዜ የለም። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ከሁለት ሶስት ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት በሁለት ሳምንት በሶስት ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አይ ልዩ ኃይል ላይ በቃ ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በአንድ በሁለት ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ህዝብ ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ ማስተማራት ይቻላል። እኛ ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ቁጭ ብላችሁ ተወያዩ እና ችግራችሁን ፍቱ። ስለዚህ ይሄ የእያንዳንዱ የኢትዮጵያ ወታደር ድምጽ ነው። ለዚህ ብሔራዊ ምክክር ሁሉንም አስተዋጽኦ ማድረግ አለብን። ሁሉ ጊዜ እኔ ሲመጣ ሁሉም ነገር ይቀየር፣ እኔ ሲመጣ ሁሉም ነገር ቀይረን አዲስ ስርዓት እናመጣለን የሚባለው ነገር በዚህ ዘመን የሚያስከዳ አይመስለኝም። ይሄ ሰራዊታችን እኮ ጫማውን አውልቆ እፎይ ያለበት ጊዜ የለም። በተለይም ይሄን 4 ዓመት ልብሱ ሊቀይር የሚችልበት ጊዜ የለው። ሻወር ሊወስድ የሚታጠብ የሚችልበት ጊዜ የለውም። ቀዝቃዛ ውሃ ጠጥቶ አያውቅም። ሰራዊታችን ያለው እኮ ያልተበተነበት ቦታ የለም። ጸጥታ በደፈረሰበት ሁሉ እየገባ መስዋዕትነት እየከፈለ አካሉን እየሰጠ ያለ